አሰላስልና አመስግን። አላህ የሰጣችሁን ጸጋ ብትቆጥሩ አትዘልቋትም። አላህ የሰጠህ መልካም ነገሮች ከላይ ከታችም ከሁሉም አቅጣጫ እንደከበቡ አስታውስ። ጤና፣ ልብስ፣ ምግብ፣ አየርና ውሃ በምድር ላይ የተፈጠሩት ላንተ ነው። ነገር ግን አንተ ምንም አይመስልህም። ሕይወት የሰጠችህን ነገሮች ሁሉ ተቋድሰሃል። ነገር ግን አይገባህም። አላህ በሰማያት ያለውንና በምድርም ያለውን ሁሉ ለእናንተ አገራላችሁ። ጸጋዎቹንም ግልጽና ድብቅ ሲሆኑ የሞላላችሁ መሆኑን አታዩምን? አንተ ተስተካክለው የተቀመጡ 2 ዓይኖች፣ 2 እጆች፣ 2 እግሮች፣ ምላስና ከንፈር አለህ። ሰዎችና ጅኖች ሆይ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? አንተ በሚገባ ስተኛ ብዙዎች በስቃይ ምክንያት እንቅልፍ አጥተው ያድራሉ። አንተ በጣፋጭ ምግቦችና በቀዝቃዛ ውሃ ሆድህን ስትሞላ በበሽታ ምክንያት ጥሩ የመብላትና የመጠጣት ደስታ የራቃቸው ብዙዎች ናቸው። እግር ባይኖረኝ ብለህ አስበህ ታውቃለህ? የመስማትና የማየት ችሎታህን አስበው። ጤነኛ አእምሮህን እይና በአእምሮህ ምን የሚሰቃዩ ሰዎችን አስብ። ጥሩ የሰውነት ቆዳህን ተመልከትና ከቆዳ በሽታ የጠበቀህን ጌታ አመስግን። የመስማትና የማየት ችሎታህን የኡሁድን ተራራ የሚያክል ክብደት ባለው ወርቅ ትሸጠዋለህ? የመናገር ችሎታህንስ በትላልቅ ሕንፃዎች ትቀይራቸዋለህ? በርካታ ስጦታዎች ተሰጥተውሃል። ነገር ግን አሁንም በድንቁርና ላይ ነህ። ምንም እንኳ ትኩስ ዳቦ፣ ቀዝቃዛ ውሃ፣ ጥሩ እንቅልፍ፣ ጥሩ ጤና ያለህ ቢሆንም አሁንም እንዳዘንክና እንደተከዝክ ነህ። ስለሌሉህ ነገሮች በማለም ስላሉህ ነገሮች አታመሰግንም። ንብረትህ በመውደሙ አዝነሃል። ነገር ግን አሁንም በርካታ ንብረቶችን የማፍራት ቁልፍ እጅህ ላይ አለ። አሰላስልና አመስግን። በነፍሶቻችሁም ውስጥ ምልክቶች አሉ። ታዲያ አትመለከቱምን? ራስህን፣ ቤተሰብህን፣ ጓደኞችህንና በዙሪያ ያለውን ዓለም አስብ። የአላህን ጸጋ ያውቃሉ፣ ነገር ግን ይክዳሉ። ያለፈው ላይመለስ ሄዷል። ብዙ ሰዎች ለባለፈውና ስለ መጥፎ ገጽታዎቹ በማሰብ አሁንን በጥሩ ሁኔታ ለማኖር የሚያስችላቸውን ጥበብ ያባክናሉ። ብልህ ሰው ያለፉ ክስተቶችን ይዘነጋል፣ ይረሳል። ምክንያቱም ያለፉ ድርጊቶች አልፈዋል። ማዘን አይመልሳቸውም፣ መረበሽም አያስተካክላቸውም። ትካዜ ያለፈውን ሕያው አያደርግም። ያለፈ ነገር ሕይወት አልባ ነው። ባለፉት ጊዜያት ቅዠቶች አሊያም ባመለጡህ ነገሮች ጥላ ስር አትኑር። ካለፉ ክስተቶች አስፈሪ መንፈስ ራስህን ጠብቅ። ስለ ባለፈው ብዙ ማሰብ ያሁኑን ማባከን ነውና። አላህ ከዚህ በፊት የነበሩ ሕዝቦችን ጉዳዮች ሲጠቅስ እንዲህ ይላል፣ ይህች በርግጥ ያለፈች ሕዝብ ናት። ያለፉት ጊዜያት አልፈዋል። የታሪክን መሪ ወደ ኋላ በመመለስ በእነሱ ላይ ብትመራመር አንዳችም ጥቅም አታገኝም። የባለፈውን በማሰብ የሚኖር የአቧራ ዘር ለመዝራት እንደሚሞክር ሰው ነው። የድሮ ሰዎች ሙታንን ከመቃብር አታውጧቸው ይሉ ነበር። አሳዛኙ ነገር ስለ ባለፈው ስናስብ አሁንን በተገቢው መንገድ መያዝ አለመቻላችን ነው። ማራኪ ሕንፃዎችን በመርሳት በፈራረሱ ግንቦች ላይ እናላዝናለን። ሰውና ጅን ሁሉ በአንድ ላይ ተሰብስበው ያለፈውን ለመመለስ ቢሞክሩ አይሳካላቸውም። በምድር ላይ ያለው ሁሉ ለአዲስ ወቅት በመዘጋጀት ወደፊት ነው የሚነግደው። አንተም ይህንኑ አድርግ። ያለህ ዛሬ ብቻ ነው። ጠዋት ከእንቅልፍህ ስትነሳ ምሽቱን አያለው ብለህ አትጠብቅ። ያንተ ቀን ዛሬ ብቻ ነው። ትናንት ከነጥሩና መጥፎ አልፏል። ነገም ቢሆን ገና አልመጣም። የሕይወት ውደትህ አንድ ቀን ናት።
ዛሬ እንደተወለድክና ሲያልቅም እንደምትሞት አድርገህ አስብ። ይህን ስታደርግ በባለፈውና በጭንቀቶቹ በወደፊቱና ባልተጨበጠ ተስፋ ወጥመድ ውስጥ አትገባም። ለዛሬ ኑር። የዛሬውን ሶላትክን በተመስጦ ስገድ። ቁርአንንም ትርጉሙን እየተረዳህ ቅራ። አላህንም በእውነተኝነት አስታውስ። ዛሬ ፍትሃዊ ሁን። በአቅምህና በጤናህ ልክ አስብ። ዛሬን በደስታና በሰላም ኑር። ጌታህን አስታውሰው፣ ምሕረትንም ጠይቀው። ባለህ ሲሳይ፣ በሚስትህ፣ በልጆችህ፣ በሥራህ፣ በቤትህና በደረጃህ ተብቃቃ። የዛሬ ፕሮግራምህን አስተካክል። ከዚህ ዓለም ለመለየት ዝግጁ ሁን። ይህን ስታደርግ ከሴኮንዶቹ ወራትን፣ ከደቂቃዎቹ ዓመታትን መፍጠር ትችላለህ። የሰጠውህንም ያዝ፣ ከአመስጋኞችም ሁን። ዛሬን ከሐዘን፣ ከጭንቀት፣ ከቁጣ፣ ከምቀኝነትና ከክፋት ነፃ ሆነህ አሳልፍ። አንድ ነገር በልብህ ውስጥ መቅረጽ አለብህ። የኔ ቀን ዛሬ ብቻ ነው። ዛሬ ትኩስና ለስላሳ ዳቦ ከበላህ የትናንቱ የሻገተና ደረቅ ዳቦ አሊያም የነገው የተስፋ ዳቦ አንዳች አይሰሩልህም። ጠንካራ ሰው ከሆንክ ያለምንም ጥርጥር በቀጣዩ ነገር ላይ ራስክን ታሳምነዋለህ። የኔ የመጨረሻ ቀን ዛሬ ናት። ይህን አስተሳሰብ ካዳበርክ ማንነትህን በማሻሻል ችሎታህን በማሳደግና ተግባርህን በማጽዳት ከቀንህ እያንዳንዷ ወቅት አትራፊ ትሆናለህ። ከዚያ ለራስህ ምን ትለዋለህ? ዛሬ ቁጥብ መሆን አለብኝ። መጥፎ ንግግርም ሆነ ጸያፍ ቃል አልናገርም፣ ሰውንም አላማም። ዛሬ ቤቴንና ቢሮዬን ማስተካከል አለብኝ። ንጹሕና የተስተካከሉ እንጂ የተዘበራረቁና የተዝረከረኩ መሆን የለባቸውም። ዛሬ የሰውነቴን ንጽሕና መጠበቅና አለባበሴን ማስተካከል አለብኝ። ባረማመዴ፣ ባነጋገሬ እንደዚሁም በድርጊቴ ሚዛናዊ መሆን ይኖርብኛል። ዛሬ ለጌታዬ ታማኝ ለመሆን ጥረት አደርጋለሁ። ሶላቴን በጥሩ ሁኔታ ሰግዳለሁ። በበጎ ተግባር ሥራዎች ላይ እሳተፋለሁ። ቁርአን እቀራለሁ። መጽሐፍትን አነባለሁ። ጥሩነትን፣ ደግነትንና ቅንነትን በልቤ ውስጥ አስገባለሁ። እንደ ኩራት፣ ምቀኝነትና መናፍቅነት ያሉ መጥፎ ተግባራትን ከልቤ ያወጣለሁ። ዛሬ ሰዎችን ለመርዳት እሞክራለሁ። የተራቡትን አበላለሁ። የታመሙትን እጠይቃለሁ። የሞቱትን እቀብራለሁ። በጥመት ላይ ያሉትን እመክራለሁ። ከጭቁኖችና ከደካሞች ጎን እቆማለሁ። ሐሊሞችን አከብራለሁ። ለሕፃናት አዝናለሁ። አዛውንቶችንም እደግፋለሁ። የተለየኸውና የሄድከው ትናንት ሆይ አንተን እያስታወስኩ አላለቅስም። አስታዋሽህ መሆኔን ለአፍታ እንኳ ዞር ብለህ አታየውምና፣ ምክንያቱም አንተ ፈጽሞ ላትመለስ ሄደሃል። የወደፊቱ ሆይ አንተ በማይታየው ዓለም ውስጥ ነህ። ስለዚህ ወደፊት ምን ይመጣል ብዬ መጨነቅ አልፈልግም። ስለ አንተም በማለም ጊዜን አላባክንም። ምክንያቱም አንተ ያልተፈጠርክ ባዶ ነገር ነህ። ሕይወትን በሙሉ ድምቀቷና ውበቷ ለመኖር ለሚፈልጉ ሰዎች የኔ ቀን ዛሬ ብቻ ነው የሚለው በደስታ መዝገበ ቃላት ውስጥ የሚገኝ ወሳኝ አረፍተ ነገር ነው። የወደፊቱ እስኪመጣ ድረስ ተወው። የአላህ ትእዛዝ መጣ። ስለዚህ አታስቸኩሉት። ነገ መጥተው ለሚያልፉ ነገሮች አትቸኩል፣ አትጣደፍ። ፍራፍሬዎችን ከመብሰላቸው በፊት መቁረጥ ብልህነት አይደለም። ነገ ገና አልተፈጠረም። በሱ ላይ ጊዜን ማጥፋት አያስፈልግም። ገና ለገና ችግሮች ይመጣሉ ብሎ መፍራትስ ለምን አስፈለገ? በተለይ ደግሞ ነገን እንደምታያት እርግጠኛ ባልሆንክበት ሁኔታ። ነገ ከማይታየው ዓለም ጋር ነው። እስኪመጣ ድረስ ልናቋርጠው የማንችል ድልድይ። ማን ያውቃል? ምናልባት ወደ ድልድዩ ላንደርስ እንችል ይሆናል። ወይም እኛ ወደ እሱ ከመድረሳችን በፊት ድልድዩ ሊሰበር ይችላል። አሊያ ደግሞ ደርሰን በጥሩ ሁኔታ ልንሻገረው እንችላለን።
አንደኛ የወደፊቱን በመጠበቅ ላይ ማተኮር በሃይማኖታችን የተጠላ ነገር ነው። ምክንያቱም ከዚህ ዓለም ጋር የረጅም ጊዜ ቁርኝት እንዲኖረን ያደርገናል። ጥሩ ሙስሊም የሚርቀውን አይነት ቁርኝት። ብዙ ሰዎች ወደፊት ድህነት፣ በሽታ፣ አደጋ አሊያም ሌላ መጥፎ ነገር ይደርስብናል በሚል ከመጠን ያለፈ ፍርሃት ሲያድርባቸው ይስተዋላል። ይህ ተጨባጭ ያልሆነ ከሸይጧን የሚመነጭ አስተሳሰብ ነው። ነገ እንቸገራለን፣ ከወር በኋላ እንታመማለን፣ ወይም ከአንድ ዓመት በኋላ የዓለም ፍጻሜ ይሆናል በሚል የሚጨነቁ ሰዎች አሉ። ዛሬን ሞት ነገ የማናውቅ ሰዎች እንዴት እንዲህ ባሉ እሳቤዎች ራሳችንን እንጠምዳለን? በዛሬው ከባድ ሥራ ተጠመድና ነገ ራሱ እስኪመጣ ድረስ ተወው። በዚህች ዓለም የወደፊት ተስፋ ላይ በብዙ ከመጣበቅ ተቆጠብ። መራራ ትችትን እንዴት መቀበል ይቻላል? ሰዎች ፍጹምና በምድር ላይ ያለ ሁሉ ፈጣሪ የሆነውን አላህን ሳይቀር ይተቻሉ። ታዲያኛ በስህተት የተሞላን ሰዎች ምን እንጠብቃለን? ሁሌም ቢሆን ትችትን ጠብቅ። ትችት የማያቆም ጦርነት ነው። ከሰዎች መካከል ጎላ ብለህ ከወጣህ፣ ካደግ፣ ተርፎህ ከሰጠህና በሌሎች ላይ ተጽዕኖ ማሳደር ከቻልክ ትችትና ውግዘት ዕጣዎችህ ይሆናሉ። ሰዎች አንተን ከመፈተሽና በአንተ ባህሪ ላይ ስህተት ከመፈለግ ወደ ኋላ አይሉም። ቀዳዳ አግኝተህ ምድር ውስጥ ካልገባህ አሊያም መሰላል አበጅተህ ወደ ሰማይ ካልወጣህ በስተቀር ከምድር ነዋሪዎች ውስጥ አንዱ እስከሆንክ ድረስ ስድብን፣ ትችትንና ውግዘትን ጠብቅ። እዚህ ላይ ልታስተውል የሚገባህ አንድ ነገር አለ። የተቀመጠ ሰው አይወድቅም፣ እንዲሁም የሞተን ውሻ የሚደበድብ የለም። ስለዚህ ሰዎች በአንተ ላይ የተቆጡት በዲን፣ በእውቀት፣ በባህሪ አሊያም በሀብት ስለበለጥካቸው ሊሆን ይችላል። ጥሩ ተግባራት ክንትተህ የማትረባና ዋጋ ቢስ እስካልሆንክ ድረስ በእነሱ ዘንድ የአንተ ስህተቶች በጭራሽ ይቅር አይባሉ። ስለዚህ ስድብና ትችት በሚያጋጥምህ ጊዜ ጠንካራና ታጋሽ ሁን። በቃላቶቻቸው የምትቆስልና የምትሽመደመድ ከሆነ ተስፋቸውን እውን አደረክላቸው ማለት ነው። ምክንያቱም እነሱ ይህን ነው የሚፈልጉት። ዝም እንዲሉ ማድረግም አትችልም። ነገር ግን ከነሱ ዘወር በማለትና ለሚሉት ነገር ዋጋ ባለመስጠት ትችታቸውን መርሳት ትችላለህ። በጣም ጥሩ የሆነ ባህሪን አሳያቸው፣ ይቅርታም አደርግላቸው። በሚሸርቡት ሴራ አትረበሽ። ይህን ስታደርግ ትችታቸው ደረጃህንና ክብርህን ይጨምርልሃል። ቁል ሙቱ ቢገይዚኩም፣ በቁጭታቸው ሙቱ በላቸው። መልካም ሥራዎችህን በማጎልበትና ችሎታዎችህን በማሳደግ ቁጭታቸውን መጨመር ትችላለህ። በሁሉም ሰው ዘንድ ተቀባይነትን ለማግኘትና ለመሞገስ የምትፈልግ ከሆነ ግን እወቀው፣ ምኞትህ በጭራሽ እውን ሊሆን አይችልም። ከማንም ሰው ምስጋና አትጠብቅ። አላሁ ስብሓንሁ ወተዓላ ሰዎች እንዲገዙትና እንዲያስታውሱት ፈጠራቸው፣ እንዲያመሰግኑትም ሲሳይ ሰጣቸው። ሆኖም ብዙዎች እሱን ሳይሆን ሌላን ያመልካሉ፣ እሱን ሳይሆን ሌላን ያመሰግናሉ። ምክንያቱም ምስጋና ቢስ የመሆን ባህሪ በሰው ልጆች ዘንድ ተንሰራፍቷልና። ስለዚህ ሰዎች በጎ ተግባርህን ሲያንቋሽሹ አሊያም የዋልክላቸውን ውለታ ሲረሱ ብታይ አትዘን። አንዳንዶች ደግሞ በምንም ሳይሆን ለነሱ ጥሩ ስለሆንክላቸው ብቻ ሊንቁህና ሊጠሉህ ይችላሉ። አላህም ከችሮታው መልእክተኛውም እንደዚሁ ያከበራቸው መሆኑን እንጂ ሌላን አልጠሉም። በተደጋጋሚ የሚነገር የአንድ አባትና ልጅ ታሪክ አለ። አባት ልጁን መግቦ አልብሶ አስተምሮ ልጁ እንዲተኛ እሱ ሳይተኛ፣ ልጁ እንዲመገብ እሱ ሳይበላ፣ ልጁ እንዲመቸው እሱ ተጎሳቁሎ አሳደገው። ሆኖም ልጅ እያደገና እየጠነከረ በሄደ ቁጥር የአባቱን ውለታ የመለሰው ባለመታዘዝ፣ ባለማክበርና በማዋረድ ነበር። ይህ ሲባል ግን
ምስጋና ላታገኝ እንደምትችል አእምሮህን አዘጋጅ ማለት እንጂ ለሌሎች በጎ ከመዋል ተቆጠብ ማለት አይደለም። ስለዚህ ለሠራኸው ጥሩ ነገር ምስጋና ባይቸርህ አትከፋ። በስሩ ገደብ የለሽ ሀብት ካለው ከአንዱ አላህ ምንዳህን ታገኛለህ። ሰደቃ መስጠት ያለብህ ምንዳዬን ከአላህ አገኛለሁ ብለህ ነው። ይህ አስተሳሰብህ ስኬታማ ያደርግሃል። የማያመሰግንህ ሰው አንተን አይጎዳህም። ያ ሰው ከሃዲ ሲሆን፣ አንተ ግን ቅን ባሪያ በመሆንህ አላህን አመስግን። በተጨማሪም ከተቀባይ እጅ ይልቅ ሰጪ እጅ የተሻለ እንደሆነ አስታውስ። የምናበላችሁ ለአላህ ውዴታ ብቻ ነው። ከእናንተ ዋጋንም ማመስገንንም አንፈልግም። ብዙ ሰዎች በሌሎች ምስጋና ቢስነት ሲረበሹ ይታያል። ቀጣዩንና መሰል የቁርአን አንቀጾችን አላዩ ይሆን? የሰው ልጅ ጉዳት ባገኘው ጊዜ በጎኑ ተጋድሞ ወይም ተቀምጦ ወይም ቆሞ ይለምነኛል። ጉዳቱን ከሱ ላይ ባነሳሁለት ጊዜ በጉዳቱ ወቅት እንዳልጠራኝ ሆኖ ያልፋል። እስክርቢቶ በስጦታ ያበረከትክለት ሰው በእስክርቢቶ ስምህን አጥፍቶ ቢጽፍ፣ መመርኮዣ ዱላ የሰጠኸው ሰው በዱላው መልሶ ቢመታህ ፈጽሞ አትናደድ። ከዚህ በፊት ለመግለጽ እንደተሞከረው ብዙዎቹ ሰዎች ለፈጣሪያቸው እንኳ ምስጋና ማቅረብ አቅቷቸዋል። ታዲያ እኔና አንተ ምን እንጠብቃለን? ለሰዎች ጥሩ መዋል ልብን ያስደስታል። ከስጦታ የሚጠቀመው የመጀመሪያው ሰው ራሱ ሰጪው ነው። ሌሎች በሱ ምክንያት ሲደሰቱ ሲያይ ከፍተኛ የሆነ የመንፈስ እርካታ፣ የባህሪ ለውጥና ሰላምን ያገኛል። በራስህ ላይ ችግር አሊያም ጭንቀት ሲመጣብህ ለሌሎች እዝነት አድርግ። ከዚያ መጽናናትና ምቾት ለማግኘት የመጀመሪያው ሰው ትሆናለህ። ላጡት ስጥ፣ ለተበደሉት ተከራከር፣ ለተቸገሩት እርዳ፣ የታመሙትን ጠይቅ። በዚህ ጊዜ ደስታ ከሁሉም አቅጣጫ ይከብሃል። የሰደቃ ተግባር እንደ ሽቶ ይመሰላል። ተሸካሚውን፣ ሻጩን፣ እንደዚሁም ገዢውን ይጠቅማል። ከዚህም በተጨማሪ አንድ ሰው ሌሎችን በመርዳቱ ትልቅ ስነ ልቦናዊ ጥቅም ያገኛል። የድብርት ችግር ካለብህ በሕክምናው ዘርፍ አለ የሚባለውን ጥሩ መድኃኒት ከመውሰድ ይልቅ ሰደቃ ብትሰጥ ለበሽታ ጥሩ ፈውስ ታገኛለህ። ፈገግታ በተሞላበት ሁኔታ ሰዎችን ስታናግር ሰደቃ እየሰጠህ ነው። ይህን አስመልክተው ነቢዩ ሰለላሁ ዐለይሂ ወሰለም የሚከተለውን ተናግረዋል። አንዳንድ ጥሩ ተግባራትን ዝቅ አታድርጉ። ወንድምህን ፈገግታ በተሞላበት ሁኔታ መገናኘትም ቢሆን ሰደቃ ነው። በሌላ በኩል ሰዎችን በተኮሳተረ ፊት ስታናገር ጥላቻን እያንጸባረክ ነው። ይህ ወንድማማችነትን የሚጎዳ መጥፎ ተግባር ነው። ረሱሉ ሰለላሁ ዐለይሂ ወሰለም አንዲት ሴተኛ አዳሪ ለውሻ አንድ እፍኝ ውሃ በመስጠቷ ጀነት እንደገባች ተናግረዋል። ይህ የሆነበት ምክንያት ውለታ ከፋዩ አላህ መሐሪ፣ ሀብታምና ቸር ስለሆነ ነው። በፍርሃትና በጭንቀት የተወጠርክ ሰው ሆይ ሰዎችን የመርዳት ሥራ ላይ ተሰማራ። ይህን አቅምህ በሚፈቅደው መልኩ ማድረግ ትችላለህ። ካለህ ገንዘብ በመለገስ፣ ግዶችን በመቀበል፣ ሐዘን የደረሰባቸውን በማጽናናት ወዘተ። ይህን በምታደርግበት ጊዜ ፍርሃትህና ጭንቀትህ ተወግደው የምትፈልገውን ደስታ ታገኛለህ። ያ የሚጠራራ ሆኖ ገንዘቡን ለድሆች የሚሰጠው ለአንድም ሰው እርሱ ዘንድ የምትመለስ ውለታ የለችም። ግን የታላቅ ጌታውን ውዴታ ለመፈለግ ይህንን ሠራ። ድብርትን በሥራ ቀይር። ሥራ ፈት የሆኑ ሰዎች ጊዜያቸውን የሚያሳልፉት ሐሜትና ውሸትን በማስፋፋት ነው። ምክንያቱም አእምሮአቸው ከዚህ የተሻሉ ጠቃሚ ነገሮችን ከማሰብ የራቀ ነውና። ሥራ የማትሠራ ከሆነ ለድብርትና ለጭንቀት ዝግጁ ነህ። ምክንያቱም ያለ ሥራ መቀመጥ አእምሮ ያለፈውን የአሁኑንና የወደፊቱን በማሰብ እንዲወጠር ያደርገዋል። ስለዚህ እኔ የምሰጥህ ልባዊ ምክር
ተነስተህ ፍሬያማ ተግባራትን አከናውን የሚል ነው። ሥራ ፈትነት ዘገምተኛውና ድብቁ ራስን የማጥፋት ተግባር ነው። በቻይና እስረኞች ላይ ከሚፈጸመው ዘገምተኛ ግርፋት ጋርም ይመሳሰላል። ከውሃ ቧንቧ ስር እንዲቀመጡ ይደረግና በየአንድ ሰዓቱ አንድ የውሃ ጠብታ ጠብ እንዲልባቸው ይደረጋል። ብዙዎቹ ከአንዱ ጠብታ ሌላውን ጠብታ በመጠባበቅ አእምሮአቸውን ስተው ለእብደት ይዳረጋሉ። ያለ ሥራ መቀመጥ የሰለጠነ ሌባ ሲሆን የሚያጠቃውም አእምሮን ነው። ቦዝኖ መቀመጥ የተፈጠሩበትን ዓላማ መርሳት ነው። ስለዚህ አሁኑኑ ተነስና ስገድ፣ ጌታህን አመስግን፣ ሥራ ፍጠር፣ መጽሐፍ አንብብ፣ ቤትህን አስተካክል፣ አሊያም ሰዎችን እርዳ። ለቁጭታህ መቋጫ አብጅለት። ይህ ሕይወትህን በእጅጉ ይቀይርልሃል። ድብርትን በሥራ ቀይር። ይህን ቀላል መርህ ብቻ ተግባራዊ ስታደርግ ወደ ደስታ የሚወስደውን 50% መንገድ አጠናቀቅ። እስቲ ገበሬዎችን፣ አናጺዎችን፣ የፋብሪካ ሠራተኞችን ወዘተ ተመልከት። ሥራ ላይ ሲሆኑ እንደ ወፍ ዝማሬ የሚማርኩ ቃላትን ነው የሚያወሱት፣ ምክንያቱም በጣም ደስተኞች ናቸውና። ቀጥለህ ደግሞ ሁሌም ሐዘንተኛ የሆን ከሆነና ከአልጋህ ላይ ያለ እንቅልፍ እንባህን እያዘነብክ የምትገላበጠውን ራስህን ተመልከት። ኮምጣጣውን ሎሚ ወደ ጣፋጭ መጠጥ ቀይረው። ብልህ ኪሳራን ወደ ትርፍ መቀየር ሲችል፣ ሞኝ ግን አንዱን ችግር እጥፍ እያደረገ መከራውን ይደራርባል። ረሱሉ ሰለላሁ ዐለይሂ ወሰለም መካን ለመልቀቅ ሲገደዱ ተግባራቸውን አላቋረጡም። ይልቁንም መዲና ሄደው ቀጠሉ። መዲናም በብርሃን ፍጥነት የመካን ቦታ ተረከበች። ኢማም አሕመድ ኢብን ሐንበል በአስከፊ ሁኔታ ተገርፈዋል፣ ተቀጥቅጠዋል። ነገር ግን ይህን ሁሉ አሸንፈው የሱና ኢማም ለመሆን በቅተዋል። ኢማም ኢብን ተይሚያ እስር ቤት ገብተው ነበር። ሆኖም እስር ቤት ውስጥ በፊት ከነበራቸው ይበልጥ ተሻሽለው ትልቅ ዓሊም ሆነው ለመውጣት በቅተዋል። ኢማም ሳራኽሲ በጉድጓድ ውስጥ ታስረው ነበር። ከዚያ ውስጥ 20 ቅጽ ያለው ኢስላማዊ የፊቅህ መጽሐፍ ጽፈዋል። በሳይንሳዊ ሐዲስ ዘርፍ ዝነኛ የሆኑትን ጀሚዕ አልኡሱልንና አልኒሃያ የተሰኙትን መጽሐፍት የጻፉት ኢብን አሲር አካል ጉዳተኛ ነበሩ። ኢማም ኢብን አልጀውዚ ከባግዳድ ተባረው ነበር። በጉዟቸው ላይ ግን በሰባቱ የቁርአን ቂርአቶች ዝነኛ ለመሆን በቅተዋል። ማሊክ ኢብን አልረይብ ለሞት ባበቃቸው አልጋ ላይ ሆነው ነበር አሁን ድረስ የሚደነቀውንና ማራኪ ግጥማቸውን የጻፉት። አቡ ዙአይብ አልኻዛሊ ልጆቻቸው በሞቱ ጊዜ ዓለም ባደመጠውና ባደነቀው ግጥም ነበር ያወደሷቸው። ስለዚህ ችግር በሚያጋጥምህ ጊዜ ብርሃናማውን ጎን ተመልከተው። አንድ ሰው አንድ ጠርሙስ ሙሉ የሎሚ ጭማቂ ቢሰጥህ አንድ እፍኝ ስኳር ጨምርበት። እባብ በስጦታ ቢያበረክትልህ ማራኪ ቆዳውን አስቀርና ሌላውን ጣለው። አንድ ነገር ለእናንተ ጥሩ ሆኖ ሳለ ትጠሉት ይሆናል። ከአስደንጋጩ አብዮት በፊት ፈረንሳይ 2 ድንቅ ገጣሚዎችን አስራ ነበር። አንዱ ብሩህ ሐሳቢ፣ ሌላኛው ጨለምተኛ። ሁለቱም ጭንቅላታቸውን በእስር ቤቱ መስኮት ብቅ ያደርጋሉ። ብሩህ ሐሳቢው ቀና ብሎ ከዋክብትን በማየት ሲደሰት፣ ጨለምተኛው በመንገድ ላይ ያለውን ቆሻሻ በማየት ያዝን ነበር። የአንድን መጥፎ ክስተት ሌላ ገጽታ ተመልከት። ሙሉ በሙሉ መጥፎ የሆነ ነገር የለም። እናም በማንኛውም ሁኔታ አንድ ሰው ጥሩነትን፣ ትርፍንና የአላህን ምንዳ ማግኘት ይችላል። ችግረኛ በለመነው ጊዜ የሚቀበል እሱ አይደለምን? እያንዳንዱ ሰው የሚለምነው ማንን ነው? ደካሞችና ጭቁኖች ፍትህን የሚያገኙትስ ከማን ነው? ከአላህ ነው። ከሱ በስተቀር ሊገዙት የሚገባ ጌታ የለም። ስለዚህ ጠቃሚው ምክር በችግርም በደስታም ጊዜ እሱን እናስታውስ የሚል ነው። በችግር ጊዜ ወደ እሱ እንጠለል፣ በጸጸት እንባ ወደ በሩ ተጠግተን እንወትውተው። ከዚያም እርዳታውና ምሕረቱ ፈጥኖ ይደርስልናል። ችግረኛን በለመነው ጊዜ የሚቀበል
እሱ አይደለምን? የሰጠመውን ያንሳፍፋል፣ የታመመውን ያድናል፣ የጠመመውን ይመራል፣ ለተጨቆነው ድልን ያጎናጽፋል፣ የተቸገረውን ከችግር ያወጣል። በመርከቦች ውስጥ በተሳፈሩ ጊዜ አላህን መገዛትን ለእርሱ ብቻ ሆነው ይጠሩታል። በችግር ወቅት የሚደረጉ ዱዓዎችን በሚመለከት የዱዓ መጽሐፍትን እንድታነብ ጋብዝሃለሁ። እዚያ ላይ ወደ አላህ የምትጣራባቸውን፣ እሱን የምትጠይቅባቸውን፣ እርዳታውን የምታገኝባቸውን ነቢያዊ ዱዓዎች ታገኛለህ። አላህን ካገኘህ ሁሉንም ነገር አገኘህ። እርሱን ካጣህ ግን ሁሉንም ነገር አጣህ። ዱዓ ልባዊና ዘውታሪ ከሆነ ከጭንቀትና መረበሽ ነፃ ትወጣለህ። ሁሉም ገመዶች ይበጠሳሉ። የእሱ ሲቀር ሁሉም በሮች ይዘጋሉ። የእሱ ሲቀር እርሱ ቅርብ ነው፣ ሁሉንም ይሰማል፣ ለለመኑትም ምላሽ ይሰጣል። ለምኑኝ እቀበላችኋለሁ። ችግርና ስቃይ ሲደርስብህ አላህን አስታውስ። ወደ በሩ ተጠጋ። ግንባርህን መሬት ላይ ድፋ። እጅህን ወደ ላይ አንሳ። ስሙን ጥራ። ውዳሴህን አቅርብ። እርዳታውንም ጠይቅ። እውነተኛ ነጻነት፣ ደስታና ስኬትን ታገኛለህ።